ነበረው ኢየሱስን ከተገናኘ በኋላ። ሁለተኛ ኢየሱስን ከተገናኘ በኋላ አንደኛ ቅድም ኢየሱስን ከመገናኘቱ በፊት በስጋዊ ነገር የሚመካ ነበረ። አሁን ግን በመንፈስ የሚያመልክ በኢየሱስ ክርስቶስ የሚመካ ሆነ። ፊልጵስዩስ ምዕራፍ 3 ቁጥር 3 መጽሐፍ ሲናገር እኛ ግን ሐዋርያ ጳውሎስ ራሱን የተናገረው እኛ ግን በመንፈስ የምናመልክ በኢየሱስ ክርስቶስ የምንመካነንና ብሏል። በመንፈስ የምናመልክ ሰው ጌታን ካገኘ በኋላ እንደዚህ ነው የሚለው፣ እኔ ማመልከው በመንፈስ ነው። ኢየሱስም ብሏል፣ እግዚአብሔርን የሚያመልኩ በእውነትና በመንፈስ ያመልኩታል። በመንፈስ የምናመልክ በስጋ አይደለም። እንግዲህ ስጋ የሚታየውን ነገር ነው የሚያየው፣ ፕሌዠር ነው የሚፈልገው፣ ደስታ ኢንጆይመንት፣ ይሄ ምድር ላይ ያለውን ነገር ነው የሚፈልገው። ግን ኢየሱስ ጋር የተገናኘ ሰው በመንፈስ የሚያመልክ ከዛስ ትምክህቱ አንደኛ ቆሮንቶስን ሲጽፍ ጳውሎስ ምን ብሏል? የሚመካ በጌታ ይመካ። ሮማዊውም በሮማዊነቱ አይመካ፣ አይሁዳዊውም እኔ አይሁዳዊ ነኝ ብሎ አይመካ፣ ግሪካዊውም እኔ ጥበበኛ ነኝ ብሎ አይመካ። ግን ቸርች ውስጥ የገባ ሁሉ በፍቅር ተሳስሮ በፍቅር እርስ በርስ ተሳስሮ እንዴት ይሁን? የሚመካ ቢኖር በጌታ ይመካ። የዚህ ዓለም ጥበብ የት አለ? የዚህ ዓለም አዋቂ የት አለ? ፈላስፋስ የት አለ? እግዚአብሔር ከንቱ አላደረገምን? አዎ አድርጎታል። ስለዚህ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ትምክህታችን ክርስቶስ ነው ይላል። ስለዚህ ክርስቶስን የተገናኘ ሰው ትምክህቱ የሚሆነው እግዚአብሔር ራሱ ጌታ ራሱ ነው ትምክህቱ የሚሆነው። እኛም ዛሬ ትምክህታችን ይሄ ነው የምንለው ምድራዊ ቁሳዊ ነገር አይደለም። ትምክህታችን ግን በእግዚአብሔር ፊት ማነው? ኢየሱስ ክርስቶስ ነው። ዛሬም ነገም ለዘላለም እንድንቆም የኛ ጽድቃችን፣ ቅድስናችን፣ ቤዛችን፣ አቅማችን፣ ትምክህታችን ኢየሱስ ክርስቶስ ነው ማለት ነው። ሁለተኛው ሐዋርያ ጳውሎስ ኢየሱስን ከተገናኘ በኋላ በማመን ስለሚገኝ ጽድቅ ይመሰክራል። ሮሜ ምዕራፍ 3 ቁጥር 22 በእምነት ስለሚገኝ ጽድቅ፣ ቅድም ሕግን በመፈጸም ስለሚገኝ ጽድቅ ቀናተኛ ነበር ብለናል። አሁን ደግሞ ኢየሱስን ከተገናኘ በኋላ ኢየሱስ ልቡን በጸጋው ከነካው በኋላ በማመን ስለሚገኝ ጽድቅ፣ ያ በማመን የሚገኘው ጽድቅ የእግዚአብሔር ጽድቅ ነው። እግዚአብሔር ለሰው ልጅ በነፃ የሚሰጠው ጽድቅ ነው። ተሰርቶ የሚመጣ አይደለም። ሰው ጥሮ በእግዚአብሔር ፊት የሚያስቆጥረው ሳይሆን እግዚአብሔር ራሱ ለሰው ልጆች በነፃ የሰጠውና ሰዎች ያንን ጽድቅ ሲቀበሉ ግን የራሳቸው የሚያደርጉት እግዚአብሔር በነፃ ለሰው ልጆች የሰጠው ግን ሰዎች በእምነት ሲቀበሉት የነሱ የሚሆነው ለነሱ የሚቆጠርላቸውን ጽድቅ የሚመሰክር ሰው ሆነ ክርስቶስን ከተገናኘ በኋላ። ስለዚህ አንድ ሰው ከኢየሱስ ጋር አብሮ ሲኖር እንግዲህ የእርሱን በጎነት እንድትናገሩ ከጨለማ ወደሚደነቅ ብርሃን የተጠራችሁ ነው የተባለው። የእኛን በጎነት አንናገርም፣ የእኛን ብቃት አንናገርም። የእርሱን በጎነት ግን ለመናገር ከጨለማው መንግስት ወደሚደነቀው ብርሃን ተጠርተን መጥተናል። ስለዚህ በማመን ስለሚገኝ ጽድቅ ላይ ፎከስ እናደርጋለን ማለት ነው። ሌላው ሶስተኛ ለእግዚአብሔር የሚቀና ሳይሆን እግዚአብሔር የሚቀናውን ቅናት የሚቀና ሆነ።
ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ምን ብሏል ጳውሎስ? በዚህ ስፍራ ምን ብሏል? እግዚአብሔራዊ ቅናት እቀናላችኋለሁ ወይንም በእግዚአብሔር ቅናት እቀናላችኋለሁ አለና እንደ አንድ ድንግል ለአንድ ባል አጭቻችኋለሁ አለ ጳውሎስ ለቆሮንቶስ ሰዎች። እንደ አንዲት ድንግል ለአንድ ባል አጭቻችኋለሁ። ምን ማለት ነው? እንደ አንዲት ድንግል ለኢየሱስ ክርስቶስ ሰርግ፣ ለኢየሱስ ክርስቶስ በአየር ላይ ስለሚደረገው ሰርግ አጭቻችኋለሁ ይላቸዋል። ምን ማለት ነው? የእግዚአብሔር ቅንዓት ምን አይነት ቅንዓት ነው? የሰው ልጆች ለኢየሱስ ብቻ እንድታጩ፣ የሰው ልጆች ለኢየሱስ ብቻ እንዲመረጡ፣ እንዲለዩ፣ እንዲቆሙ የእግዚአብሔር ቅንዓት እሱ ነው። የእግዚአብሔር ቅንዓት ወደ ኢየሱስ ይወስዳል። የሰው ቅንዓት ወደ ሕግ፣ ወደ ስራ፣ ወደ ጥረት ይወስዳል። ስለዚህ ጳውሎስ ለእግዚአብሔር እየቀና ሰውን ከመግደል ተመልሶ ለእግዚአብሔር እየቀና ተመልሶ ይሄን አድርጉ እያለ ከማሳደድ ተመልሶ ወዴት መጣ? እግዚአብሔራዊ ቅንዓት ያንን የእግዚአብሔርን ጽድቅ ለሰው በመግለጥ ወደዚህ ጽድቅ ብቻ በመምጣት ለዚህ እንድታጩ የታጩ እንዲሆኑ ነው። አንድ ሴት ስትታጭ ለዛ ለአንድ ባል ብቻ እንድትለይ ተደርጋ ነው የምትታጨው። ልክ እነዚሁ ጳውሎስም ሲያጭ ለክርስቶስ ብቻ እንዲሆኑ አድርጎ ነው። ሌላው አራተኛና የመጨረሻው ራሱን ለጌታ የሚያስገዛ ሆነ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ ራስን ይጎስማለሁ ይላል። ስለዚህ ከጌታ ጋር የሚኖር ሰው ስጋውን እንዲገዛ ያደርጋል። ከዛ ለጌታ ያስገዛል። ራሱን ለጌታ ይሰጣል። ለጌታ ለመሞት ይወስናል። አብሮ ለመከተል ይወስናል ማለት ነው። ስለዚህ ሐዋርያ ጳውሎስ ጌታን ካገኘ በኋላ ወይንም ከክርስቶስ ጋር ከተገናኘ በኋላ እና ክርስቶስን ከመገናኘቱ በፊት የነበረው ሕይወት እንደዚህ ነበረ። የመጀመሪያው በመንፈስ የሚመካ ነው፣ የሚያመልክና በክርስቶስ የሚመካ የሆነው ኢየሱስን ከተገናኘ በኋላ ነው። ከዛ በፊት ግን በስጋዊ ነገር የሚመካ ሰው ነበረ። በማመን ስለሚገኝ ጽድቅ ይመሰክር ነበረ። ኢየሱስን ከመገናኘቱ በፊት ግን ሕግን በመፈጸም ስለሚገኝ ጽድቅ ቀናተኛ ነበረ፣ አሳዳጅ ነበረ፣ ፈሪሳዊ ነበረ፣ በጣም ይጥር ነበረ፣ ይሞክር ነበረ። ለእግዚአብሔር የሚቀና ሳይሆን እግዚአብሔራዊ ቅናት መቅናት ጀመረ ከተለወጠ በኋላ። መጀመሪያ ግን ለእግዚአብሔር የቀና እየመሰለው ለእግዚአብሔር ይቀናል ይላል፣ ግን እግዚአብሔር እየተናደደበት ለእግዚአብሔር የሚቀና ይመስለዋል። አንዳንድ ጊዜ ለእግዚአብሔር በጣም እየቀናን እየመሰለን እግዚአብሔር በእኛ ላይ ሊቆጣ ይችላል። ለምን? ለእግዚአብሔር በመቅናትና እግዚአብሔራዊ ቅናት በመቅናት በጣም ልዩነት ነው ያለው። እግዚአብሔር ለሰው ልጆች ሁሉ ወንጌል እንዲሰበክ የሚቀና ከሆነ ለምሳሌ እኔ ቀናተኛ አምላክ ነኝ፣ ክብርን ለማንም አልሰጥም ይላል። እግዚአብሔራዊ ቅናት ነው። ምን ማለት ነው? ሰዎች ጣዖትን ሲያመልኩ እግዚአብሔር ካየ እግዚአብሔር ይቀናል። ሰዎች ጣዖትን ሲያመልኩ አይቶ መናደድ እግዚአብሔራዊ ቅናት ነው። እግዚአብሔር ለምን አልተመለከም? ክብር ለምን ለእግዚአብሔር አልሆነም? ለምንድነው ጣዖት የሚመለከው? ለምንድነው ፍጡር የሚመለከው ፈጣሪ እያለ ብሎ መቅናት እግዚአብሔራዊ ቅናት ነው። ነገር ግን እነዚህ ሰዎች ለእግዚአብሔር ሊገዙ ይገባል ብሎ እግዚአብሔር በአምሳሉ የፈጠረውን ሰው መግደል፣ ማረድ፣ ማጥፋት ይሄ አጋንንታዊ ቅናት እንጂ እግዚአብሔራዊ ቅናት አይደለም። እግዚአብሔራዊ ቅናት ሰው ላይ ክፉ ውሳኔን የሚወስን ሳይሆን ስለ ሰው የሚሟገት ነው እግዚአብሔራዊ ቅናት ማለት ነው። ኦኬ አሁን አይተን እንጨርሳለን። አራተኛ ከኢየሱስ ጋር ያለ ሕይወት በረከቶች። ኦኬ አሁን ሪሳችን ምንድነው? ሕይወት ከኢየሱስ ክርስቶስ ጋር ሲሆን አንድ ሰው ከኢየሱስ ክርስቶስ ጋር አብሮ ሲሆን
ምን አይነት በረከት ነው የሚያገኘው? ምን አይነት በረከት ነው የሚካፈለው? 5 ነገሮችን አስቀምጣለሁ። የመጀመሪያው ዋስትና ያለው ህይወት ይሆናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ወልድ ያለው ህይወት አለው ብሎ ዮሐንስ ጽፏል። ወልድ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ግን ህይወት የለውም። ከኢየሱስ ክርስቶስ ጋር ያለ ህይወትና ከኢየሱስ ክርስቶስ ውጪ ያለ ህይወት ዲፍረንሱ ነገን ሲያስብ ዋስትና የለውም፣ የመኖር ዋስትና የለውም። ስለ ህይወት የሚሸትበት ጠረን የለውም። ስለ ዘላለም ሲያስብ በዘላለም ውስጥ ስለ መኖር የሚያስብበት ተስፋ የለውም፣ ይገምታል። ምናልባት ይላል። ሃይማኖተኞች ሁል ጊዜ ዋስትና ያለው ህይወት አይሰጡም። ኢየሱስ ጋር ያለች ህይወት ግን ዋስትና ያላት ህይወት ትሆናለች። ስለዚህ ከኢየሱስ ጋር አብሮ የሚሆን ከኢየሱስ ጋር አብሮ ያለ ህይወት ዋስትና ያለው ህይወት ስለሆነ አብሮ የመኖርን ጉዳይ ሲሪየስ ልናየው ይገባል። ሁለተኛ ከኢየሱስ ጋር ያለው ህይወት እረፍት ያለው ህይወት ነው። ኦኬ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 29 ላይ ሲናገር እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ። ማንም የሃይማኖት መሪ ይህን ቃል መጠቀም አይችልም። ወደ እኔ ኑ ማለት አይችልም። እንዲያድርጉና እረፉ። እንደውም እረፉም አይልም፣ ሞክሩ፣ ጣሩ ነው የሚለው። ኢየሱስ ግን ምን አለን? እናንተ ሸክም የከበዳችሁ። ምን አይነት ሸክም ሊሆን ይችላል? የኃጢአት ሸክም፣ የኩነኔ ሸክም፣ የጥያቄ ሸክም ሊሆን ይችላል። እናንተ ሸክም የከበዳችሁ ሁሉ፣ ህይወት ያለው ሁሉ፣ የሚሰማ ሁሉ፣ ጆሮ ያለው ሁሉ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ ከዛስ እኔም አሳርፋችኋለሁ። ከዛስ ሸክምን ተሸከሙ፣ ሸክምም ቀልል ነው ይለና ለነፍሳችሁም እረፍት ታገኛላችሁ። ለነፍሳችሁም እረፍት ታገኛላችሁ። ከኢየሱስ ጋር ያለ ህይወት፣ ከኢየሱስ ጋር የተገናኘ ህይወት ሰላም ያለው ህይወት ነው። ውስጥ ላይ ነውጥ፣ ሀገር ሰላም ሆኖ፣ መንደር ሰላም ሆኖ፣ ሰፈር ሰላም ሆኖ፣ ውስጥ ግን ርብሽ የሚልበት ሰዓት አለ። ሰው ሁሉ እየሳቀ ነው፣ በሰላም መኪናዎች እየተንቀሳቀሱ ነው። ያንዳንድ ሰው ውስጥ ጦርነት ይፈጠራል፣ ውከት ይፈጠራል፣ ርብሻ ይፈጠራል። በሰውየው ነፍስ ውስጥ አደገኛ ጦርነት ይፈጠራል። ሰውየው ከራሱ ጋር መጣላት ይጀምራል። ከእግዚአብሔር ጋር ጥለኛ የሆነ ሰው ከራሱ ጋር ይጣላል። ከኢየሱስ ጋር ያለ ሰው ግን ከእግዚአብሔር ጋር ይታረቃል፣ ከራሱም ጋር ይታረቃል። እግዚአብሔር ይቅር ያለውን ኃጢአት ይቅር ይልና ይቅር ብሎኛል የሚለውን ይቀበላል። ከዛስ ነፍሱን ያሳርፋታል። ዳዊት እንዳለ ሕፃን ልጅ በጉልበት ላይ ያለች ሕፃን እናትየው ሽሩሩ ብላ እንደምታሳርፈው ሁሉ ነፍሴን አሳረፍኳት። ስለዚህ እኛስ ነፍሳችንን ኢየሱስ ክርስቶስን በመስጠት ኢየሱስን ለነፍሳችን በመመገብ ነፍሳችንን ማሳረፍ አለብን። በማን? በክርስቶስ ላይ ማሳረፍ አለብን፣ ማስቀመጥ አለብን፣ ማረጋጋት አለብን። ስለዚህ ቁስ አያሳርፍም፣ ብር አያሳርፍም፣ ምድር ላይ ያለ ዝና አያሳርፍም፣ ሳይንስ አያሳርፍም። ብቸኛው ማረፍ የሚመጣው በኢየሱስ ክርስቶስ ብቻ ነው። ሶስተኛ ከኢየሱስ ጋር ያለች ህይወት ከእግዚአብሔር ቁጣ ያመልጣል። ከእግዚአብሔር ቁጣ ያመልጣል። ዕብራውያን ምዕራፍ 7 ቁጥር 25 ላይ ምን የሚል ቃል እናገኛለን? እርሱ በሚመጣበት ጊዜ በእርሱ የምታመኑትን ፈጽሞ ይላል። በእርሱ የምታመኑትን በእርሱ በኩል የመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ
ምን ማለት ነው? በኢየሱስ በኩል የሚመጡ ሰዎች ፈጽመው የሚለው ቃል ምን ነው? ፐርፌክሽን ነው የሚያመለክተው። በቃ ምንም ያለ ጥርጥር በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል። ብሉይ ኪዳን በእንስሳ በኩል የመጡት ያው ኃጢአታቸው ይከደናል፣ ግን ፐርፌክሽን የለውም። በኢየሱስ ክርስቶስ የሚመጡትን ግን ፈጽሞ ሊያድናቸው ይችላል። ከምን? ከእግዚአብሔር ቁጣ፣ ከሚመጣው ጥፋት፣ ከሚመጣው የእሳት ባህር። ነገ ይሄ አሮጌው ምድርና አሮጌው ሰማይ ሲያልፍ ወደ እሳት ባህር የመጣል የእግዚአብሔር ቁጣ ያለበት ሲኦል፣ ገሃነም እሳት፣ ወደዛ የመጣልን ቁጣ በኢየሱስ ክርስቶስ ላይ እግዚአብሔር ስላበረደው አሁን በኢየሱስ ያለች ሕይወት ምን ትሆናለች? ከእግዚአብሔር ቁጣ ታመልጣለች። ስለዚህ ሕይወት ከኢየሱስ ጋር አንደኛ ምን ብለናል? ዋስትና አለው። ሕይወት ከኢየሱስ ጋር እረፍት አለው። ሕይወት ከኢየሱስ ጋር የእግዚአብሔር ቁጣ ፍርሃት ውስጥ አይኖርም። ከእግዚአብሔር ቁጣ ያርፋል። ከእግዚአብሔር ጋር አብሮ ህብረትን ይቀጥላል። አራተኛ ከጌታ ጋር ያለ ሕይወት በእግዚአብሔር መንግስት ለዘላለም ይኖራል። ለዘላለም ይኖራል። ማቴዎስ 27 ሉቃስ 23:43 ዛሬ በገነት ከኔ ጋር ትሆናለህ። መስቀል ላይ ተሰቅሎ ኢየሱስን የተቀበለው ኢየሱስን ወደ ህይወቱ ያስገባው ያ ወንበዴ ኢየሱስ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ፣ በገነት ትሆናለህ። ጳውሎስም እንደዚህ አለ፣ ሊሄድ ከጌታ ጋር ልሆን እናፍቃለሁ፣ እዚህ ቢሆን እናንተን ጠቅማለሁ። ሊሄድ ከጌታ ጋር ልሆን እናፍቃለሁ። ስለዚህ ከጌታ ጋር ከኢየሱስ ጋር ያለች ህይወት በእግዚአብሔር መንግስት ለዘላለም ህይወት ይቀጥላል። ባይዘው በስጋ ሰው ቢሞት ልክ እንደሞተ ምንድነው የሚሆነው? በቃ ከጌታ ጋር መሆን ነው የሚጠብቀው። በጌታ የሆነች ሰው በጌታ የሆነች ነፍስ አሁን ቢሞት ቀጥሎ ህይወት አያበቃም። ህይወት ባይዘው እቺ አይደለችም። ህይወት እቺ አይደለችም። አሁን ጳውሎስ እንደዚህ አለ፣ ጌታን የተከተልነው ለዚች ህይወት ከሆነ አሳዛኝ ነን አለ። ለዚች ህይወት አይደለም፣ ትንሣኤ የሚባል ነገር አለ። ቀጥሎ ህይወት አለ። ህይወት እቺ አይደለችም። ህይወት ዘላለማዊ ናት። ህይወት ዘላለማዊ ከሆነ ለዘላለም ከጌታ ጋር የመኖርን እድል የምታገኘው ከኢየሱስ ጋር ያለች ህይወት ናት። ስለዚህ ከኢየሱስ ጋር ያለ ህይወት ለዘላለም በእግዚአብሔር መንግስት ይኖራል። አምስተኛውና የመጨረሻው በሰማይ ሀብት ማከማቸት ይችላል። ኢየሱስ ምን አለ? በማቴዎስ 12 ቁጥር 30 ላይ ከእኔ ጋር ያልሆነ ይበትናል፣ ከእኔ ጋር ያልሆነ ይበትናል፣ ከእኔ ጋር የማይሆን ይቃወመኛል፣ ከእኔ ጋር የማይሆን ይቃወመኛል፣ ከእኔ ጋር የማይሰበስብ ይበትናል። ከጌታ ጋር የማይሆን ከጌታ ጋር አብሮ የማይሆን የጌታ ጠላት ነው። ከጌታ ጋር ማይሰበስብ እንግዲህ እንዴት ነው? አሁን ብዙዎች በሰማይ እንዲሰበሰብላቸው ይሞክሩ አሉ። ጽድቅን ለማሰብሰብ ወይንም ከእግዚአብሔር ዘንድ የሆነ ነገር ለመቀበል በሰማይ ለማከማቸት ይሞክሩ አሉ። ከጌታ ውጪ ምንም ነገር ከእግዚአብሔር ይቀበላለሁ ብሎ ቢሰሰው ይበትናል እንጂ አያከማችም። ኢየሱስ ምን ብሏል? ከኔ ጋር የማያከማች ይበትናል። ምክንያቱም ከኢየሱስ ጋር ያልሆነ ሲጀመርም በእግዚአብሔር መንግስት የመሆን እድል የለው። ሁለተኛ እርሱ ራሱ እድል ከሌለው የእርሱ ነገር እንዴት እድል ይኖረዋል? አይኖርም። ስለዚህ መጀመሪያ እኛ ከምናስቀምጠው ነገር በፊት የኛ ህይወት ይቀድማል ለጌታ ለመስጠት። መጀመሪያ እኛ ለጌታ መሰብሰብ አለብን። ከዛ በኋላ ነው እኛ የምንሰበስበው። ለዚህ ነው ኢየሱስ ከኔ ጋር የማይሆን። ስለዚህ ዛሬ ርዕሳችን ምንድነው? ከኢየሱስ ጋር የሚሆን ህይወት ነው። ከኢየሱስ ጋር አብሮ ያለ ህይወት ነው። ከኔ ጋር የማይሆን ይቃወመኛል። ከዛስ ከኔ ጋር የማይሰበስብ ደግሞ
ይበትናል። አይሰበስብም፣ ይበትናል። ስለዚህ ከጌታ ጋር ያለ ሰው ዋስትና አለው፣ እረፍት አለው። በእግዚአብሔር ቁጣ ውስጥ አይኖርም። ከእግዚአብሔር ቁጣ ውጪ ነው ያለው። በእግዚአብሔር ምሕረት ውስጥ ገብቷል። በእግዚአብሔር መንግስት ውስጥ ለዘላለም የመኖርን እድል ያገኛል። በመጨረሻም በእግዚአብሔር መንግስት የማይጠፋ ለዘላለም የሚኖር ሀብት አክሊል ማከማቸት ይችላል። ስለዚህ አሁን በኢየሱስ ክርስቶስ ውስጥ የገባች ህይወት እነዚህን በረከቶች የመቀበል ግዴታ አለ። በቃ ይቀበላል። በኢየሱስ ክርስቶስ ውስጥ ያለ ህይወት እነዚህን በረከቶች ይቀበላል። እያሳደድን ያለነው ምንን ነው? ህይወታችን ከጌታ ጋር እንዴት ናት? ከጌታ ጋር ያለንበት ሁኔታ እንዴት ነው? ስለዚህ ህይወታችንን ለኢየሱስ ክርስቶስ ከሰጠን እነዚህ በረከቶች እኛን ይከተሉናል። እግዚአብሔር አምላክ ይህንን ቃል ይባርክልን። ይበቃናል።